አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። አጠር ያለች ግጥም ይዤላችሁ ቀርብ ያለው ዛሬ ስለ ሁለት ዩቲዩበሮች ጓደኛ ማማቾች ናቸው። አንዱ አፍቃሪ አንዱ ተፈቃሪ ናቸው። ባለመስማማት አሁን ችግር ላይ ነው ያሉት ማለት ነው። እና እነሱን በተመለከተ ነው ግጥሙን የጻፍኩት ኢንሻአላህ። ከግጥም ዓለም ሆድ ሲብስ ሲከፋ መሄጃ ሲጠፋ እንዲወጀብ ሆኖ ሰው ሁሉ ሲገፋ ከአበቦቹ መሃል ጽጌረዳ ቀጥፎ ስጦታ የሚሰጥ ቆንጅየዋን መርጦ አይዟችሁ የሚል እንደናት አቅፎ ግን አንዲ ሰው አለ እሱን ሰው ናፈኩት አምጡልኝ የታለ ለምን አትበለኝ ምክንያትም የለኝም ፍቅር ስሜት እንጂ ሰበብ አይመስለኝም ብቻ ፈቅርሃለሁ ማፍቀሬ ጥልቅ ነው ፍቅርህ ለኔነቴ የልቤ ዙፋን ነው ህያው የምሆነው አንተን በማፍቀር ነው ጅልነት አይደለም ሁሌ አንተን ማለቴ ሞኝነት አይደለም ለፍቅርህ መክሳቴ ወለታ ፈልጌ ውደደኝ አላልኩም ፍቅር ሰጠሁ እንጂ ምላሽ አልፈለኩም በቃ ፈቅርሃለሁ ማለቴን አልተውኩም ፍቅር ቅር አድርጌ ሁሌም እኖራለሁ አንተን በመውደዴ እረፍት አገኛለሁ አንተን እያፈቀርኩ በደስታ እኖራለሁ በፍቅርህ ውቅያኖስ ስዋኝ እኖራለሁ አንተ ካለህልኝ ሁሌም ሙሉ ሰው ነኝ ይላል። እና እነዚህ ዩቲዩበሮች እሱ ቀደም ያለ ቢሆንም ልጅቷ አሁን የመጣችው ብትሆንም ተቀባይነትን ያገኘች ውብዬ ቆንጅዬ ሳቄታ የሆነች ልጅ ናት ማለት ነው። እና በፍቅር እንድትመጡልን ሰላማችሁ እንዲመለስ ከመፈለግ አንፃር ነው ይድረሳችሁ እላለሁኝ። ሰላማችሁ ብዝት ይበልልኝ። ሰብስክራይብ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። ይሄ ግጥምም ለነሱ እንዲደርስ ሼር አድርጉላቸው። ሰላማችሁ ብዝት ይበልልን። አገራችን ሰላም ህዝባችንን ጤና ያደርግልን ኢንሻአላህ። በፍቅር እንድትመጡልን ሁሌም ሀሳቤ ነው ማለት ነው። እና እኔንም አበረታቱኝ እኔ ውዶች። እንዲሁ ደግሞ ሲመቸኝ ብቅ እያልኩ እንዘያየራለን እላለሁ። ቻው፣ ደህና ሁኑልኝ።